Linux was crucial in the history of technology. In the serene setting of Dartmouth College, something extraordinary was happening. The stage was set for the birth of a new field, artificial intelligence. ወርሃ ጥር በሰው ሰራሽ አስተውሎት ቴክኖሎጂ ውልደት ውስጥ ትልቅ አሻራ ያሳረፈ ወር ሆኖ በታሪክ ይታወሳል። እንደ አውሮፓውያን አቆጣጠር ጥር 1956 በአሜሪካዊው ኮምፒውተር ሳይንቲስት ጆን ማካርቲ አማካኝነት አርቲፊሻል ኢንተለጀንስ የሚለው ቃል ለዓለም ታወቀ። ሳይንቲስቱ በአሜሪካን ሀገር የሚገኘው ዳርትማውዝ ኮሌጅ የምርምር ስራውን ሲያቀርብ ቃሉን ለመጀመሪያ ጊዜ በይፋ ተጠቅሞበታል። ይህም የአርቲፊሻል ኢንተለጀንስ ቴክኖሎጂ መደበኛ ስያሜና ጽንሰ ሐሳባዊ ውልደት መሰረት ሆነ። በወቅቱ ኮምፒውተሮች የመፈጸም አቅም ውስንነት ቢኖርባቸውም ጆን ማርቲን ጨምሮ እንደ ማርቪን ማንስኪ፣ ክላውድ ሻነን እና ቨርበት ሲሞን ያሉ ተመራማሪዎች ከሰው አእምሮ ጋር በሚመሳሰል መንገድ የሚያስቡ፣ የሚማሩ፣ የሚያዝናኑና ችግሮችን የመፍታት አቅም ያላቸው ማሽኖችን መስራት እንደሚቻል ያምኑ ነበር። ዳርትማውዝ ኮንፈረንስ ዳርትማውዝ ሰመር ሪሰርች ፕሮጀክት ኦን አርቲፊሻል ኢንተለጀንስ ምንም እንኳን ከጥር ወር በኋላ ቢካሄድም ለኮንፈረንሱ መሰረት የሆነው ሐሳብ በጽሑፍ ተሰንዶ የተቀመጠበት በዚሁ በጥር ወር ነበረ። ከዛን ጊዜ ጀምሮ የተለያዩ የአርቲፊሻል ኢንተለጀንስ ውጤቶች ለዓለማችን ተዳርሰው የሰው ልጅ ስራ ቀለል ሲያደርጉ እናያቸዋለን። ከዚህ በኋላም ብዙ ነገሮቻችን የአርቲፊሻል ኢንተለጀንስ ድጋፍን የሚፈልጉ ናቸው። ወርሃ ጥር አርቲፊሻል ኢንተለጀንስ የሚለው ጽንሰ ሐሳብ የተወጠነበት ጊዜ ወርሃ ጥር። ውድ ቤተሰቦቻችን በዛሬው ዝግጅታችን የአርቲፊሻል ኢንተለጀንስ ጽንሰ ሐሳብን በወርሃ ጥር አስታወስናችሁ። ሌሎች የቴክኖሎጂ መረጃዎች እናንተ እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን ማብራት አትርሱ። በያላችሁበት መልካም ጊዜን ተመኘን።